ሰላም እንዴት ናቸው የጨረቃ ፋሚሊ እንዲሁም አዳኞቹ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ መዳም ቤት ያላችሁ ታውቁታላችሁ። እኔ በተመቸኝ አጋጣሚ ነው ማለት ነው ቪዲዮ የምሰራው። ያው ቪዲዮ ለመስራት የተነሳሳሁት ያው ስሪ ስለምትሉኝ ነው እንጂ ብዙም አይደለውም። ምክንያቱም ስራ ስለሚበዛብኝ ብዙም አይመቸኝም። በተመቸኝ አጋጣሚ ነው ማለት ነው የምለቀው። እግዚአብሔር ይመስገን በችንም ሰዓት በማግኘት እግዚአብሔር ይመስገን። ክብሩን ሁሉ መድኃኒዓለም ይውሰድ። እና ትናንትና ባለው ጌም በጣም ደስ የሚል ጌም ነበረ፣ እነ ኮምፒውተር ጋር ያለው ጌም ማለት ነው። እና ብሩኬ ጨረቃ ፋሚሊ ትመቹኛላችሁ ብለዋል። እኛም በጣም ነው የምትመቹን፣ ማርያምን እኔ እኮ በጣም ነው የምንወዳችሁ ምናምን ብለዋል። እኛም በጣም ነው የምንወዳችሁ ማለት ነው። እናንተ ገና ማለት በዚህ ዘመን እንደውም በእናንተ እድሜ ማለት ነው በእናንተ እድሜ ራሳችሁን አወጣችሁ ለሰውም የእንጀራ ገመድ የሆናችሁ ልጆች እናንተ ናችሁ ማለት ነው። እንዲሁም ልትመሰገኑና የሚገባችሁ እናንተ ናችሁ። ምክንያቱም በዚህ እድሜያችሁ ራሳችን ብቻ እንደግ ሳትሉ ፋሚሊዎቻችሁን ለሰው እየሰጣችሁ እንዲያርጉላችሁ የኛ ፋሚሊዎች ምርጥ ናቸው እያላችሁ እየሰጣችሁ እነሱን ለማሳደግ ከእናንተም አልፋችሁ ሰውን ለማሳደግ የምጥሩ ናችሁ ማለት ነው። እና ደግሞ ጨረቃ ፋሚሊ አድጋለሁኝ ብሎ ለመጣ ወደኋላ አንልም። ሁላችንም ወደኋላ አንልም በቻልነው አቅማችን እና በጣም ትለያላችሁ። በነገራችን ላይ ጨረቃ ፋሚሊ በጣም ነው የምትለዩት። ልደግ ብሎ አድጋለሁኝ ብሎ ለመጣ ሰው ለማሳደግ ወደኋላ አትሉም እና እግዚአብሔር ባላችሁበት ይጠብቃችሁ። አብዛኛችሁ በስደት ዓለም ነው እና የምትገኙት፣ እንደውም የምንበልጠው ማለት ነው ጨረቃ ፋሚሊ በስደት ዓለም ነው እና እግዚአብሔር በሰላም ወደ ሀገራችሁ ያስገባችሁ ማለት ነው። የልባችሁን መሻት ሞልቶላችሁ እና ጨረቃዎቼ በእናንተ እንኳን ለራሳችሁ ሰው የሰው እንጀራ ገመር ላይ ተቀምጦ አለቅም የሚል አለ ማለት ነው። ሰውን የማያሳድግ ሙጫ የሆነ ሰውም አለ እንዳያድግ ያ ሰው የሚጥር ማለት ነው። እናንተ ደግሞ ራሳችሁ በዚህ እድሜያችሁ አድጋችሁ ሰውም በዙሪያችሁ ያለውን እያሳደጋችሁ እንዲሁም እንደኛ ያሉትን ዩቱበሮች አለ አይደለ አዳዲስ የወጡትም እንደውም እኔ አሁን የጀመርኩት ግን አሉ ብዙ ዩቱበሮች እና ክፍያ ሁሉ የጀመረላቸው አሉ እና እነሱን ሁሉ ያሳደጋችሁት እናንተ ናችሁ። በእናንተ አይዳ እኮ እኛ የፈለግነውን አስተያየት እየሰጠን እንድንሰራ አይቻልም ማለት ትችላላችሁ። ግን ይደጉ ይውጡ ችግር የለውም ብላችሁ ዝም ብላችሁ ቢሰርቧችሁ ወለ ምን ቢሏችሁ ዝም ብላችሁ በእናንተ አይዳ እየተሰራ ለራሱ እንደዚህም የደረሱ አሉና እኛም ነገ ጧት እንደርሳለን እያለ ነው እና እግዚአብሔር ይመስገን በጣም ጎበዝ ልጆች ጠንካራ ልጆች ናችሁ ማለት ነው በአሁን ዘመን። ምክንያቱም ለተራሳችሁ አልፋችሁ ለሰውም ተርፋችኋል ማለት ነው። ከዚህ የበለጠ ደግሞ ከእናንተ እኛ እንጠብቃለን ማለት ነው። የሆነ ሀሳባችሁን አሳክታችሁ እዛ ሀሳብ ላይ እንደምደርሱ አንጠራጠርም። የጨረቃ ፋሚሊ በጣም ትለያላችሁ ማለት ነው እና ሁለቱም ወንድሞቻችን ናቸው እና በሰላም ተጫውታችሁ በሰላም ተለያይታችኋል። ደስ የሚል ነገር ነው። ተቸነፍን ወይም አቸነፍን ማለት አይቻልም እዚህ ላይ ምክንያቱም ጌም ሰው ሲጫወት ወይም ሊቸነፍ ወይም ሊያቸነፍ ስለሆነ ማለት ነው። መልካም እድል ነው እና የሚባለው ያኔ ኮንግራ ብለናል ወንድማችን ኮምፒውተርም የኛውም ልጅ ማለት ነው። ልጁን እኔ ነገራችን ላይ እንኳን ሀገሩን ለራሱ አልቀውም ገና እያየሁት ነው ማለት ነው። ግን ሁለቱም ገና ወጣቶች ናቸው፣ ገና ታዳጊዎች ናቸው። ብዙ ነገር የሚጠብቃቸው ልጆች ናቸው። ከዚህ የበለጠ ሌላ ብዙ ጌም ሊጫወቱ ይችላሉ። ከዚህ የበለጠ ደግሞ አድገው ምናምን ሊመጡ ይችላሉ ማለት ነው። እንግዲህ ሁለቱም ሕፃን ናቸው። እግዚአብሔር ከፍታውን ያምጣላችሁ፣ የሚጠፋውን ሳይሆን ወደሚለማው ይዟችሁ ሂድ ማለት ነው እና ይሄ ለመናገር ነው የመጣሁት። ደህና ሁኑ። በተረፈ በቻላችሁት በኩል አበረታቱኝ። ወዳቸዋለሁኝ። ደህና ሁኑልኝ።